እንደምን አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሰሞኑን በቴዲ ዘፈን ዙሪያ ብዙ ሰዎች የግል ሀሳብ የራሳችንን ሀሳብ የማህበራዊ ሆናችሁም የምትሰጡት ሀሳብ አለ። እኔም ወግ ልድረስና ዛሬ አንድ ሀሳብ ልበላላችሁ። በእኔ ውስጥ ሲመላለስ ያለው ነገር ማለት ነው። ዘፈን ኃጢአት ነው ብለን እናምናለን። ዘፈን ኃጢአት ነው ብለን እናምናለን። ዘፈን ብቻ ደግሞ አይልም። ዘፈን ኃጢአት ነው ይላል። ከዘፈን ቀጥሎ ሌላ ነገርም ይዘረዘራል። ያ የሚዘረዘሩት ነገር ምኞት አለው፣ ምቀኝነት አለው፣ መናፍቅነት አለው፣ ቅናት አለው፣ ጥል አለው። ያ ሁሉ ተደምሮ ነው አይደል? ከዛን ጨምር ሌላም አለው፣ ዝሙትም አለ። ያ ሁሉ ተደምሮ ነው ኃጢአት የተባለው። ኦኬ፣ ያ ሁሉ ኃጢአት ከሆነ ያ ሁሉ ያለው የት ነው የሚል ጥያቄ ይመጣል በእኔ ላይ። ያ ሁሉ ያለው የት ነው የሚል ጥያቄ ይመጣል በልቤ ነው እንዲል። ያ ሁሉ ያለው የት ነው እንዲል ያደርጋል። ጥያቄ ውስጥ ይመላለሳል። እኛስ የምንኖረው የት ነው እንዲል አደርገዋል። አሁን እኛ የምንኖረው ያ ሁሉ የሌለበት ሀገር ነው ወይ ነው ጥያቄ በልቤ ሲመላለሳለሁ። ምቀኝነት፣ ቅናት፣ ጥል፣ ክርክር፣ መናፍቅነት፣ ምኞት ያ ሁሉ ሌሎች ተጨምሮ ያለበት ዓለም የት ነው እንዲል ጥያቄ ያደርገዋል። ያ ሁሉ ያለው የት ነው ብዬ ሲያስብ ያ ሁሉ ያለው በዚህ በምንኖርበት ዓለም ላይ ነው። ኦኬ፣ በዚህ በምንኖርበት ዓለም ላይ ይሄ ሁሉ ካለ እኛ ሁላችንም ከዚህ ተጠብቀናል ወይ የሚል ጥያቄ ይመጣል። ኦኬ፣ ከዘፈን ራስን ለማጋለል ይሞክራለሁ፣ ለመውጣት ይሞክራለሁ። ኃጢአት ስለሆነ ሁሉም አይፈቀድም። ሁሉም ቤተክርስቲያን አይፈቀድም። ክርስቲያን ነን የሚል ሁሉ ዘፈንን አይፈቀድም። ምኞትንስ፣ ጥልስ፣ ምቀኝነትስ፣ ማማትስ፣ አንዱን መጥላትስ እስኪ ያስቡት። መጥላት ስንል እኔ ወንድሜን የሚጠላ ስንት ነው? እኛ በምድር ላይ በዚህ ዓለም ላይ ወንድም የሚጠላው ከዚህ ወጥተናል። ምኞትስ ከምንመኘው ምኞት ወጥተናል። ጥያቄ ነው። ዘፈንን እንደተከራከረን በዘፈኑ ዙሪያ እንደተከራከር በምኞት ዙሪያ ተከራክረናል። በጥል ዙሪያ ተከራክረናል። በመማኛት ዙሪያ ተከራክረናል። እስኪ እናስብ። በፖለቲካ ምክንያት ስንቱ ነው ወንድምን የጠላው? ስንቱ ነው ወንድምን የጠላችሁት? ስንቱ ነው እህትን የጠላችሁት? ያ ኃጢአት አይደል? ኃጢአት አይደለም ወይ? ያላችሁበት ቦታ የት ሀገር ነው? እንደ አዳም ወይም መጀመሪያ አዳም ከመውደቁ በፊት የነበረበት ንጹህ ዓለም ውስጥ ነው ያላችሁት ወይስ በዝንጉርጉር የተሞላ በኃጢአት የተሞላ ዓለም ላይ ነው ያላችሁ? የት ነው ያላችሁ? የት ነው ያለ ነው? ምኞት አለበት ሀገር፣ ምቀኝነት አለበት። እኔ ለአንዱ ይቀኛለሁ፣ አንዱ ለኔ የምንቀኝበት ሀገር ነው አለ ነው። ስንቱ ነው እንደዚህ ያለ ነው? ከዚህ ሁሉ ወጥተናል። እኔ ክርስቲያን ነኝ ለማለት እኔ ንጹህ ነኝ ለማለት ይሄ ሁሉ የሌለበት ቦታ ነው አለ ነው ወይ ጥያቄ። ይሄ ሁሉ ተደምሮ ይሄ ሁሉ ያለበት ምድር እያለን ለአንዱ ኃጢአተኛ ወይም ዘፋን ብለን ብንከራከር ሌሎቹስ የት አስቀምጠን ነው? ምኞትስ፣ ጥልስ፣ ወንድም መጥላትስ፣ ፖለቲካ ውስጥ ገብተን አንዱን መግደል አንዱን መጥላትስ እዚህ ሁሉ ወጥተናል ወይ? ራሳችሁን እስኪ ጠይቁት። አንዱን ከአንዱ መጥላት፣ አንዱን ከአንዱ መግረፍ ወይም አንዱን ከአንዱ ማጣላት ወጥተናል ወይ? ከዝሙት ወጥተናል ወይ? ዝሙት ኃጢአት አይደል? ያ ሁሉ ተደምሮ ነው ኃጢአት የተባለው።
ኃጢአቱን ስንፈታ ያ ሁሉ ነው ሲደመር። አሁን ስንቆጥር እያንዳንዱን ስንቆጥር በዚህ ምድር ላይ ወይም በዚህ ዓለም ላይ ልንኖር ወይም እንዴት ነው ብለን ራስን ብንጠይቅ በጣም ከባድ ነው። በጣም ከባድ ነው። ዘፋን ኃጢአት ነው። አዎ ዘፋን ኃጢአት ነው። ኦኬ ምኞትስ፣ ቅናትስ፣ ትዕቢትስ፣ ጥልስ፣ ክርክርስ፣ መናፍቅነትስ፣ አንዱን መካድስ፣ አንዱን ማጭበርበርስ ያ ሁሉ ኃጢአት አይደል? ያ ሁሉ ኃጢአት አይደል? አንዱን ማዘን ሌሎቹን እየፈጸመን እያለን እንዴት ነው በአንዱ ላይ ጠንካር ብለን የምንሰራው? ጠንካር ብለን ብንሰራ እንዴት ነው? ሌሎቹስ አንተ ዘፋንን የምትቃወም ሰው ሌላን ተቃውመሃል ወይ? መጽሐፍ ቅዱስ ማቴዎስ 5 ነው ማቴዎስ 7 ላይ ያ ያመነዘራ ይላል። ያ ብቻ ያመነዘራ ይላል። በልቡ የተመኘ አመንዛሪ ነው ይላል። ስንት ሰዎች ነው በምድር ላይ የምንመኘው? ስንት ሰዎች ነው በምድር ላይ በውጪ ላይ የምናየው ነገር? ያ ሁሉ ተደምሮ ኃጢአት ነው የሚባለው። ስለዚህ ከዛ ሁሉ ዓለም ለማውጣት የምንታገል ዓለም ናት እንጂ አንዱን ይዘን ሌላ ቅዱስ ነው የምንልበት ዓለም አይደለም። አንዱን ይዘን ቅዱስ ነው ሌላ የምንልበት ዓለም አይደለም። ለዚህ ነገር እኔ እንዴት ነው የሚኖረው የሚለውን ጥያቄ ውስጥ አስገባ። ያ ሁሉ የሚፈጸም ከሆነ ያ ሁሉ በኔ ውስጥ አለ የሚል ጥያቄ ካለ ለኔ ምን ያስፈልገዋል ብዬ መጠየቅ አለብኝ። ከዚህ ለመውጣት ምን ያስፈልጋል ብዬ መጠየቅ አለብኝ። ከዚህ ለመውጣት ንስሐ ሕይወት ያስፈልገዋል። ለንስሐ ወደ እግዚአብሔር መቅረብ ያስፈልጋል። እለት ለሚሰራው ስራ እለት ለሚያደርገው ነገር እግዚአብሔርን ንስሐ መጠየቅ አለብን። ያ ሁሉ አለበት ዓለም ላይ ነው ያለ ነው። ያ ሁሉ ያለበት ዓለም ላይ እኔ ዘፈን እንደዚህ ነው ዘፈን አልዘፍንም። ዘፈን ካልዘፈንክ ምኞትስ፣ ጥልስ፣ ክርክርስ፣ መናፍቅነትስ ያ ሁሉ ባንተ ህይወት የለም? ያ ሁሉ ባንተ ህይወት የለም? ያ ሁሉ ባንተ ህይወት የለም? ያ ሁሉ በዚህ ምድር ላይ የምንኖርበት ዓለም ላይ የለም? እስኪ ወንድሞች ቆም ብለን እናስብ። ከማውጣት ከዘፈን ለማውጣት እንደሞከርን ሁሉ ከጥልም ማውጣት አለብን። ከሚቀኝነት መውጣት አለብን። ከቅናት መውጣት አለብን። ከክርክር፣ ከምኞት፣ ከማማሃት አንዱን መማት፣ አንዱ የሌለበት ቦታ ብለን መማት ከዛ ማውጣት አለብን። ሙሉ በሙሉ ወጥተናል ልንልስ እንችላለን? እንችላለን ወይ? ሙሉ ከዚህ ወጥተናል ልንል እንችላለን ወይ? አንችልም። ኃጢአተኛም በምድር የተሞላበት ምድር ስለሆነ ከዚህ ሁሉ ነፃ ነኝ እኔ ከዚህ ሁሉ ነፃ ከሆነማ እንደ ቅዱሳን መላእክት ማለት አይደል? ከዛ ሁሉ ነፃ ከሆነ እንደ ቅዱሳን መላእክት ማለት። መላእክት ይሄን ነገር አያውቁም። መላእክት ይሄን ነገር አያውቁም። ከዛ ሁሉ ነፃ ከሆንማ እኛ እንደ መላእክት ህይወት ነው የምንኖረው። ማን ነው በዚህ ምድር ላይ መላእክት ህይወት የሚኖረው? ጥያቄ። ማን ነው በዚህ ምድር ላይ መላእክት ህይወት የሚኖረው? ከዛ ሁሉ ነፃ ከሆነ እኛ እንደ መላእክት ንጹህ ነን ማለት ነው። ስለዚህ በዚህ ህይወት ላይ የምንኖረው እኛ አንዱን ዘፈን ተዘፈና ብለን መጮህ ራስህን ጠይቅ፣ ራስህንም መርምር። የትኛው ነው ኃጢአት?